በታሪክ ማዕበል ውስጥ የማይናወጥ በዘመናት አውሎ ነፋስ ያልተገታ አንድ ታሪክ አለ። ከአሸዋማው የበረሃ ጉዞ እስከ ተስፋይቱ ምድር ለምለም ኮረብቶች። ይህ የአንድ ሕዝብ ብቻ ሳይሆን የሰው ልጅ የእምነት እና የጽናት መዝገብ ነው። ታሪኩ የሚጀምረው ከሺህ ዓመት በፊት በአንድ ጥሪ ነው። ከምድርና ከዘመዶችህ ተለይተ እኔ ወደ ማሳየ ምድር ሂድ የሚል መለኮታዊ ቃል የሕዝብን ዕጣ ፈንታ ቀየረው። ይህ ጥሪ ባዶ ምድርን ሳይሆን ዓለምን የሚቀይር ማንነትን የመመስረት ሂደት ነበር። በፈተና የተሞላ በእሳት የተፈተነ ነገር ግን በተስፋ ቃል የጸና ጥልቅ ስር መሰረት ያለው ነውና። ሰላም ለእናንተ ይሁን ውድ ተመልካቾቻችን። ወደ የእስራኤል ታሪክ ከመነሻው እስከ ዘመናችን መንፈሳዊ ጉዞ እንኳን ደህና መጣችሁ። ዛሬ በሰው ልጆች ታሪክ ውስጥ እጅግ አስደናቂ ከሆኑ ምዕራፎች ወደ አንዱ እንጓዛለን፣ የእስራኤል ታሪክ። ይህ ታሪክ በቀላሉ የፖለቲካዊ እና ወታደራዊ ክስተቶች ስብሰባ ብቻ አይደለም። ይልቁንም ከመለኮታዊ ተስፋዎች፣ ከቃል ኪዳኖች፣ ከፈተናዎች እና ከማይቋረጥ እምነት ጋር የተሳሰረ መንፈሳዊ ጉዞ ነው። የእስራኤል ታሪክ መለኮታዊ ዕቅድ እንዴት በሰው ልጆች ታሪክ ውስጥ እንደተገለጠ፣ የፍቅር የጽናት እና የእምነትን ታሪክ እንዴት እንደተፈጠረ ያሳየናል። ከዘፍጥረት ጀምሮ እስከዚህ ዘመን ድረስ ሕዝቡ እንዴት እንደተፈጠረ፣ ምድሪቱ እንዴት እንደተሰጠች፣ መንግስታት እንዴት እንደተመሰረቱ እና ሕዝብ መከራ ውስጥ ሆኖ እንዴት ወደ ስሩ እንደተመለሰ በጥልቀት እንመለከታለን ማለት ነው። ስለዚህ ይህን ቻናል ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ እንድትጀምሩ እንጋብዛችኋለን። የእስራኤል ታሪክ የሚጀምረው ከአንድ ሰው ጥሪ ጋር ነው፣ የአብርሃም ጥሪ። ከአብርሃም በፊት ዓለም በጣዖት አምልኮና በመንፈሳዊ ጨለማ ውስጥ ነበረች። ነገር ግን እግዚአብሔር በአንድ ሰው በኩል ታላቅ ግዱን ሊፈጽም ወሰነ። የአብርሃም አመጣጥ መጀመሪያ አብርሃም አይባልም ነበረ፣ አብራም ነበር የሚባለው። የተወለደው በኡር ከተማ የአሁኗ ኢራቅ ሲሆን ከጣዖት አምላኪ ቤተሰብ ውስጥ ነበር የወጣው። እግዚአብሔር ለአብርሃም በዘፍጥረት ምዕራፍ 12 ላይ ከምድርህ ከዘመዶችህና ከአባትህ ቤት ውጣና ወደ ማሳይ ምድር ሂድ አለው። ታላቅ ሕዝብ አድርግሃለሁ፣ እባርከዋለሁ፣ ስምህንም አከብረዋለሁ፣ ለሌሎችም በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህንም ረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። ይህ የአብርሃም ቃል ኪዳን ነው። አብርሃም በእምነት እግዚአብሔርን ታዘዘና ከሚስቱ ሶራና ከወንድሙ ልጅ ሎጥ ጋር ወደ ከነዓን ምድር ነበር የተጓዘው። ከነዓን በኋላ የእስራኤል ምድር ልትሆን የነበረች ምድር ነበረች። እግዚአብሔር ለአብርሃም ዘር እንደሚያበዛለት ቃል ገባለት። በዘመናቸውም ሶራ በመካንነት ስትሰቃይ በእርጅናዋ ጊዜ እግዚአብሔር በቃል ኪዳኑ ታማኝ ሆኖ ይስሐቅን ሰጣቸው። ይስሐቅ ያዕቆብን ወይም ደግሞ እስራኤልን ወለደ። ያዕቆብ ደግሞ 12 ልጆችን ወለደ። እነርሱም የእስራኤል 12 ነገዶች መሰረቱ። እግዚአብሔር ቃል ኪዳኑን ከአብርሃም ከይስሐቅ እና ከያዕቆብ ጋር ደግሞ አረጋገጠ። ይህ ምድር ለእነርሱና ለዘራቸው እንደምትሆን ቃልም ገብቶላቸው ነበር። የአብርሃም ዘሮች በከነዓን ውስጥ ለተወሰነ ጊዜ ከኖሩ በኋላ ታላቅ ረሃብ የምድር ገጽታን አጥፍቷት ነበርና ይህ ረሃብ ያዕቆብንና ቤተሰቡን ወደ ግብፅ እንዲሰደዱ አደረጋቸው። የያዕቆብ ልጆች ዮሴፍ በወንድሞቹ ተሽጦ ወደ ግብፅ ተወሰደ። በእግዚአብሔር ጸጋ በፈርዖን ቤት ውስጥ ታላቅ ቦታ አገኘና የግብፅ አስተዳዳሪ ሆኖ ዮሴፍ የያዕቆብን ቤተሰቡን 70 ነፍሳትን ወደ ግብፅ ጋበዛቸው። የረሃብንም ችግር አቃለለላቸው። እስራኤላውያን በግብፅ ውስጥ ለበርካታ 100 ዘመናት ኖረዋል። የእግዚአብሔር ቃል ኪዳን ተፈጽሟል። ቁጥራቸውም እጅግ ጨመረ። የዮሴፍ ዘመን የማያውቁት ወይም ደግሞ ዮሴፍን የማያውቅ አዲስ ፈርዖን ሲመጣ እስራኤላውያን እጅግ በርካታ በመሆናቸው ፈርዖን ፈራ። በዚህም ምክንያት እስራኤላውያን በጭካኔ ባርነት ውስጥ አስገባቸው። ለ400 ዓመታት ያህል በግብፅ ውስጥ በባርነት ተሰቃዩ። እግዚአብሔር የሕዝቡን መከራ አይቶ ሙሴን ጠራ። ሙሴ በሲና ተራራ ላይ ከእግዚአብሔር ጋር ተገናኘና ሕዝቡን ከግብፅ እንዲያወጣ ታዘዘ። ፈርዖን እስራኤላውያንን ለመልቀቅ ፈቃደኛ አልነበረም።
በዚህ ምክንያት እግዚአብሔር በግብፅ ላይ 10 መቅሰፍቶችን አመጣ። የመጨረሻው መቅሰፍት የበኩር ልጆችን ሞት ነበር። ይህ መቅሰፍት ፈርዖንን አስገድዶ እስራኤላውያንን እንዲለቅ አደረገ። እስራኤላውያን በቀይ ባህር በኩል ተአምራዊ በሆነ መንገድ ተሻግረው ከግብፅ ባርነት ወጡ። ከግብፅ ከወጡ በኋላ ለ40 ዓመታት በምድረ በዳ ተጓዙ። በዚህ ጊዜ ውስጥ እግዚአብሔር ሕዝቡን በመናና በድርጭት ይመግባቸው ነበር። ሙሴ 10ቱን ትእዛዛት በሲና ተራራ ላይ ተቀበለ። ይህ ሕዝቡ ሕይወቱን እንዲመራበት የመንፈሳዊ እና የሞራል ሕጎች መሰረት ነበር የሆነው። ከ40 ዓመታት በምድረ በዳ ተንከራተቱ በኋላ እስራኤላውያን ከ40 ዓመታት በምድረ በዳ ከመንከራተት በኋላ እስራኤላውያን በተስፋይቱ ምድር ደጃፍ ላይ ቆመው ነበር። ሙሴ ከመሞቱ በፊት ምድሪቱን ከተራራ ላይ አሳየና ኢያሱ የመሪነቱን ቦታ ተረከበ። ኢያሱ ታላቅ ወታደራዊ ነበር። በሱ መሪነት እስራኤላውያን ዮርዳኖስን ተሻግረው ወደ ከነዓን ገቡ። የኢያሪኮ ከተማ ግድግዳቸውን በተአምር አፈራረሷት። እስራኤላውያን በከነዓን ውስጥ የነበሩትን የተለያዩ ህዝቦች በማሸነፍ ምድሪቱ ወረሩ። ምድሪቱ በ12ቱ የእስራኤል ነገዶች መካከል ተከፋፈለች። ኢያሱ ከሞተ በኋላ እስራኤል ማዕከላዊ መንግስት አልነበራት። እያንዳንዱ ነገድ በራሱ ይተዳደር ነበርና ህዝቡ ከእግዚአብሔር ቃል ኪዳን ይርቅና ጣዖት ያመልክ ነበር። በዚህ ምክንያት በአካባቢያቸው በነበሩ ህዝቦች ይጠቃና እንደገና ለባርነት ይወድቅ ነበር። እግዚአብሔር ህዝቡን ለማዳን ፈራጆችን ወይም ደግሞ መሪዎችን ያነሳ ነበር። ከነዚህ ፈራጆች መካከል ጌዲዮን፣ ሳምሶን፣ ዲቦራ፣ ሳሙኤል እና ሌሎችም ይገኙበት ነበር። እነኚህ ፈራጆች ህዝቡን ከጠላቶቻቸው ነፃ ያወጡና ለአጭር ጊዜ ሰላምን ያመጡ ነበር። ነገር ግን ህዝቡ ብዙ ጊዜ ወደ ክፋት ወይም ደግሞ ጣዖትን ወደ ማምለክ ስለሚመለሱ እንደገና እነዛ ጠላቶች ተመልሰው ይገዟቸው ነበር። ይህ ዘመን የእግዚአብሔር ታማኝነትና የሰው ልጆችን አለመታዘዝ ያሳያል። ህዝቡ በእግዚአብሔር ላይ ሲታመን በረከት ያገኝ ነበር፣ ሲያምስ ደግሞ መከራ ይገጥመው ነበር።